ጆን ዳንኤል ቲክታክ አይደለም ጀለሴ የቲክታክ ጌም አይደለም። 100 ቢሊዮን ነጥብ 5 ብር ነው የገባልኝ። 100 ቢሊዮን ነጥብ 5 ይሄን እግዚአብሔር አመስግኑልኝ። ይሄ 100 ቢሊዮን ብር ከበቴሌ ብር በኩል ክርስቶስ የላከለት ሰውዬ። ይህ መልእክት ለአንተ ለራስ ለጆን ዳንኤል ነው። ፕሊዝ ተወኝ፣ አልደርስብህ። ይህ መልእክት ለልጆች አባት ለሆነው አድርሱልኝ እባካችሁ። 100 ቢሊዮን ነጥብ 5 ብር ነው የገባልኝ። 100 ቢሊዮን ነጥብ 5 ይሄን እግዚአብሔር አመስግኑልኝ። እግዚአብሔር አመስግኑለት። ኮሜንት ላይ እያመሰገናችሁለት አንተ ነው የሚሰራ። እውነቴን ነው። እኔ ደረጃ አይቼ አላቅም። ሰዎች ራሱ ተቸገሩ ለማንበብ ማለት ነው። 100 ቢሊዮን ነጥብ 5 ነው የገባ። በዚህ ላይ የእግዚአብሔር ሰው ቃል እንዲያወጣልኝ ፈልጋለሁ። ይሄ ለመልካም ስራ ነው። ይሄንን የሚያውቀው ብዙ ሰዎችን ለመርዳቱ ነው እግዚአብሔር የሰጠኝም ስለሆነ እኔ ብዙ ቤተሰብ ያለኝ ሰው ሁሉም ሰው ጥሎኛል። እኔን ማንም የሚፈልገኝ ሰው የለም ነበር። ጌታ ግን ዛሬ ከፍ አድርጎ እዚህ ደረጃ ላይ አቆሞኛል። ሃሌሉያ። እሺ አካፍለን የሁሉ ብር ገብቶልህ አታካፍለንም? እስቲ አካውንት እንሰጣለን። ያው እርዳ እስቲ እንድረዳ ብለሃልና ታካፍለናል። የሁሉ ብርማ ለብቻ ምን ያደርግልናል? ስንት ነው ያለው? 100 ሚሊዮን 5 ነው ያለው። በጣም ብዙ ብር ነው። እኔ በጣም ብዙ ብር ነው። ለብቻው በጣም አካፍለን ነው ማለት ነው። ኢየሱስ ጌታ ነው። አሜን። ስንት ቢሊዮን? 100 ቢሊዮን ነጥብ 5 ነው የገባል። 100 ቢሊዮን ነጥብ 5 ሚሊዮን። አዎ ኢየሱስ ሃሌሉያ። በአስማት ነው የገባው። ሃሌሉያ። እግዚአብሔር ይችላል። እኔ አላሰብኩም። ሜሴጁን አሳየን እስኪ አንዴ ስልክህን አውጣና። ስንት ብር? 100 ቢሊዮን ነጥብ 5 እየሰማችሁ ነው? 100 ቢሊዮን ነጥብ 5 ይኸው ሜሴጁ ማች ትችላላችሁ ከፈለጋችሁ ማለት 100 ቢሊዮን ነጥብ 5 6 ብሎ ነው የሚሄደው። እስኪ ጎና እሱ ጨበጥ አድርጌና ሳቅ፣ ዝም ብሎ ሳቅ ብሎ ሳቅ ሳቅ። ይችላል፣ እግዚአብሔር ይችላል፣ ይችላል። እኔ ከቃን ስራ 100 ቢሊዮን ነጥብ 5 ሚሊዮን። አዎ የገባ አዎ። ሰላም ነው ግን አንተ? ሰላም ነኝ፣ እግዚአብሔር ይመስገን። እኔ አላመንኩም፣ ይሄ ይሆንልኛል ብዬ አላመንኩም። እውነቱን ነው። ሰላም ነህ ግን አንተ ወይ? የጤናው ነገር አሳሳቢ ነው ያለው። አሁን እዚህ ወጣት የጤናው ነገር አሳሳቢ ነው ያለውና በአስቸኳይ ወደ ሕክምና ብትወስዱት እኔ እመክራችኋለሁ። የምሬን አላመንኩም። እኔ ቃን ስራ ነው የምሰራ። አላመንኩም። ይሄ ብር ይገባል። ኧረ እኛም አላመንም። ይሄ ይሆንልኛል ብዬ አላመንኩም። ያንተ ስራ ምንድን ነው? ቃን ስራ ነው የምሰራ። እኔ ማሽን ነው የምሰራ ተቀጥሬ። ቃን ስራ ነው የምሰራ። እኔ ማሽን ነው የምሰራ። የብሎኬት ኦፕሬተር ነኝ። ኦፕሬተር ነው የምሰራ። እሺ። ባለፈው ዕለት አንተ በህልሜ እጅን ጭነት ጸልልኝ አየሁ በህልሜ። እሺ። አንተ ሚሊዮነር ሳትሆን ቢሊዮነር ነው ያልከኝ በህልሜ። እሺ። ሃሌሉያ። እኛም አላመንም። የሁሉ ገንዘብ ገባል። በጣም እኛ ደስ ብሎናል። ግን አካፍለን ስንተኛ 100 ቢሊዮን ያለው 100 ቢሊዮን 5 ነው ያለው። በቃ 5ቷን ለተቸገሩት አከፋፍል። 100 አይበቃህም? 100ን ራስ ያዛት፣ ሌላውን ግን አከፋፍለው በቃ። እስቲ አሁን ተበሪሳም በዚህ ጉዳይ ቪዲዮ ሰርቷልና እንመልከተው እስቲ። ይሄ 100 ቢሊዮን ብር ከበቴሌ ብር በኩል ክርስቶስ የላከለት ሰውዬ 100 ምንድን ያለው 100.5 ቢሊዮን ብር አገኘው ተላከልኝ ሲል እልል የምትሉ ሰዎች ግን ተደስታችሁ ነው? ያካፍለናል ብላችሁ ነው? እነሱ ናቸው አሁን እዚህ ጋር ሞራል ሰጥተው እንትን እንዲላለው እንጂ መጨረሻ ላይ ውሸቴን ነው ሊል አስበው ነበር። ግን ህዝቡ እልል ምናምን ሲል በቃ አመኑኝ ብሎ ነው የቀጠለው እንጂ ወሬውን የምር እልል ባይሉ ምናምን ነገር ኮስተር ቢሉበት የውሸቴን ይል ነበር። ግን ያው እልል ብለው ሞራል ሰጡት፣ ያው ቀጠለው በቃ። ወይ ጭሮ በቃ እኛ ምንም አናቅም፣ ምንም ማናቅ። እንዴት ነው የምታየን አንተ? በቃ አርዳሃል፣ ደርዳሃል። ሲጀምር ክርስቶስ 100 ቢሊዮን ብር የለውም። ክርስቶስ ለሰዎች እንኩ ብሎ በትራንዛክሽን 5 ሳንቲም ሰጥቶ ማያውቅም። እውነት ነው። የሚሰጠው ሜቢ ገንዘብ የምታገኝበትን መንገድ ሊያመቻችልህ ይችላል። በትክክል ግንዛቤ ሊሰጥ ይችላል፣ ልቦና ሊሰጥ ይችላል። 100 ቢሊዮን የለውም ክርስቶስ። እውነቴን ነው የምላችሁ። እና 100 ቢሊዮን ሲጀመር
ብሔራዊ ባንክ ትራንዛክሽኑ ከብሔራዊ ባንክ እውቅና ውጪ የተደረገ ትራንዛክሽን ከቁጥር ውጪ ምንም ቫልዩ የለውም። በብሔራዊ ባንክ በኩል ከሆነ ትራንዛክሽኑ የተደረገው አያሳልፈውም 100 ቢሊዮን እና በረድ አድርጉት ባካችሁ፣ አረ በረድ አድርጉት ባካችሁ ስንለምናችሁ። ቢሊዮን አሁን 100 ቢሊዮን ተሰጠው። ይሄ መኒ ሚራክል ነው ብሎ እዚህ የሚጮህ ሐሰተኛ ነብይ ያድነኛል፣ ከክርስቶስ ያስታርቀኛል፣ ጥሩ ነገር ያድርግልኛል ብላችሁ እልል የምትሉና የምታምኑ ሰዎች ግን ይብላኝላል ለናንተ። ያመነ እኮ አለ፣ ብዙ ሰው እኮ አምኗል እኮ በዚህ በ100 ምናምን ቢሊዮን ብር በጣም አምኗል። እስከሚገባላቸው የሚጠብቁም አሉ፣ እንደሱ እንደገባለት የሚጠብቁም እኮ አሉ። እኔ በጣም አዝናለሁ። እኔ ከዚህ ህዝብ በመወለድ ያዝናለሁ አለ ሞጣ። ከዚህ ህዝብ በመወለድ አዝናለሁ አለ ሞጣ አንድ ሰሞንና እውነቱን ነው። ጆን ዳንኤል ቲክታክ አይደለም ጀለሴ፣ የቲክታክ ጌም አይደለም። የቲክታክ ጌም አደረገው። ቤስት ኦፍ 3 ይሁንልኝ አለ። 2 ቦታ ነው። አንዳንድ ሚሊዮን አሲዞ ላጥ አረጉት 2 ሚሊዮን። አሁን የቀጠሮ ጌም ከ3 ቀን በኋላ ታገኙታላችሁ። ጀለስ እኔ እንቅልፉን ያልተኛው ህዝብና እንደ ጆን ዳንኤል ብር ይዘው የተበሉት በጣም አሳዝኖኛል። የምር እስከ ሌሊት 7 ሰዓት ምናምን ግጥሚውን የንቃተ ሄሊናና የጆኒን ፋይት ለማየት ቁጭ ብሎ ፊልሚው ያለቀው በ30 ሰከንድ ነው፣ በ1 ደቂቃና እኔ በጣም በቃ እኔ በመተኛቴ በጣም ኮርቻለሁ። ፊልሚውን አለመጠበቄ እስከ ሌሊት 7 ሰዓት በጣም ጠዋት ላይ ሃይላይት አየው በ30 ሰከንድ ነው ያለቀው። ሁሉ ሰው እንዳንተ እንደዚህ ቀዌ ይመስላል እንዴ? እቺ ታሪካዊ ቪዲዮ ናት። ኧረ ተው ስሙኝ፣ ኧረ ተው፣ ከእግዚአብሔር የተላኩ ሰው ነኝ። ተው ስሙኝ፣ ሰብስክራይብ አድርጉኝ። ተው ሰብስክራይብ አድርጉኝ። አይ ጓያው እኔ በጣም በቃ ፈታ ነው የሚያደርገኝ። እኔ ምን ላድርግ ፈጣሪ ሆይ አልሰማህም። አልሰማህም። እኔ ምንም ማድረግ አልችልም። አምላክ ሆይ አልሰማህም። ነገርኳቸው። ነብይ ሆነ ልከኛል ብያለሁ። ላስታርቅ ልከኛል ብያለሁ። አልሰማህም። ሃይማኖት እየቀያየርክ ታዲያ የትኛው አምላክ ይስማኛ? ግራ ገባ። እባካችሁ ስሙኝ፣ እኔ ልበድላችሁ፣ እኔ ልበድላችሁ። እባካችሁ አንሰማም። እውነቱን ነው አንሰማም። እቺ ቪዲዮ በቃ ሁሌ በቃ እንደ አዲስ ስትነሳ ቪዲዮ ናት። ላርግ ፈጣሪ ሆይ አልሰማህም። ከፈጣሪ ተልኬ የመጣው ሰው ነኝ። አልሰማሉኝ። ምን ላርጋቸው? አዮኒ ማኛ እንዲም ብሎ ነበረ። ፈጣሪ አልሰማለኝና እንደዚህ ሃይማኖት ታዲያ እየቀያየርክ እኮ ነው። ታዲያ የትኛው ሃይማኖት ላይ የትኛው አምላክ የትኛው ማን ይስማ? እስቲ ይኸው እሱ አይደለም አምላክ፣ ህዝቡ ራሱ አይሰማህም፣ አንሰማህም። ይድረስ ለተከታዮቼም ለማትከተሉኝም ልትከተሉም ያስባችሁ እውነት የሆነ ነገር ልንገራችሁ። ይህም መልእክት ለልጆች አባት ለሆነው አድርሱልኝ እባካችሁ። እኔ ሪባን አይደለም ኬክም ቆርሼም ቢሆን አስረክበዋለሁ ልጆቼን ከነባለቤቴ። እውነቱን ልንገራችሁ፣ ይህኔ አስመርምሬ የልጆች አባት እንዳልሆንኩ አውቄያለሁ። ይህን የማደርገው ነፍሰ ገዳይ እንዳልሆንኩ እንድታውቁልኝ ስለምፈልግ ነው። ውስጣቸው እንዴት እንደቆሰለ በቃ አይናቸው ላይ ማየት ትችላላችሁ። በቃ ወንድ ልጅ ስለሆነ በቃ ይኸው እንባውን በቃ ተቆጣጥሮት ነው ያለውና በጣም እስቲ እንስማቸው እስቲ። የልጆቼም አባት በድብቅ ከሚኖር ግልጽና እውነት በሆነ መንገድ ኬክ ቆርሼ
ላስረክበው። ንገሩኝ ባካችሁ፣ ንገሩልኝ ባካችሁ። ሳይሳቀቅ እንዲኖር ንገሩልኝ ባካችሁ። ምናልባት ለኔ ያላደለውን ጸጋ በሱ በኩል በማየቴ እድለኛ ነኝ። ይህ ደግሞ የኔም የሥራ ኃጢአቴ መልስ ሊሆን ይችላል ብዬ ያመንኩት ስለሆነ የልጆችን አባት ሳይሳቀቅ እኔ ማደርግላቸውን የነበረውን ከዛ የበለጠ እያደረገ እንዲያኖራቸው ፈቅጃለሁ። ይህ የሚሆነው በሰላማዊ መንገድ እንደሆነ ማደርገው ድብቅነቱን ይተውና በግልጽ ይኑር ፈቅጃለሁ። አሳውቁልኝ፣ ንገሩልኝ ባካችሁ። ኮፒና ሼር ላይክ እያደረጋችሁ ሳይሳቀቅ ቤቴ እንዲገባ ንገሩልኝ ባካችሁ። እናንተ በሱ ቦታ ብትሆኑ ምን ታደርጉ ነበር? የሁሉ አመት በቃ ልጄ ነው ብላችሁ አሳድጋችሁ የእናንተ ልጅ ሳይሆን ሲቀር በጣም ከባድ ነው። በጣም አሁን ፍሪጅ ኮሜንት ሲደረግ እኔ ፈን አደርጋለሁ። ፍሪጅ ኮሜንት ሲደረግ ለመሰላችሁ እኛ ራሱ በጣም ነው ፈን የምናደርገው። ፍሪጅ ኮሜንት ሲደረግ ላይክ በጣም ይደብረኛል። ፕሊዝ በቻላችሁ ታቀም ፍሪጅ ኮሜንት ላይ አታርጉ። ፍሪጅ ኮሜንት ላይ የምር በጣም እስቲ እዚህ ኮሜንት ላይ ፍሪጅ ካገኛችሁ ፍሪጅ እንትን ብሎ ኮሜንት ላይ ፍሪጅ ማለት ይሄን ፍሪጅ ለምን ስቶቭ ለምን ትረስታኩ? ስቶቭም አልተሰጠህማ። ስቶቭ ለምን ትረሳለህ? ስቶቭም አልኩ እንዴ ተሰጥቷል እንዴ? እንዴ ስቶቭ ተሰጥቷል እንዴ? እኛ ስቶቭ የተሰጠው አልመሰለንም። ህዝቡ አላወቀማ ስቶቭ እንደተሰጠው ታውቁ ነበር። ህዝቡ የሚያውቀው ፍሪጅ እንደሆነ ነው። አሁን ከዚህ በኋላ በቃ ኮሜንት ላይ ስቶቭም አድርጉ እያላችሁ ነው። ስሙት ጆሲ ስቶቭ አትርሱታ እንዴ? እንደመሰለ ስቶቭ እሱ ነው ያወጣልኝ ከእኔን በእውነት እኔ እግዚአብሔርን እኔን የሚያክል ፍሪጅ ነው። እሺ አልኩኝ። በጣም ደብሮኝ የምር 3 ቀን ሁሉ በቃ አልቅሼበታለሁ። ስቶቭን ለምን ትረሱታለህ? ይሄን የመሰለ ስቶቭ ፕሊዝ ስታፕ። እሺ በእውነት አንድ ላይ ከስቶቭ ጋር አድርጉልኝ። ኤኒዌይስ እያረሩ መሳቃለች የሆነ ሴትዮ ቲክቶክ ላይ። ቴንክ ዩ ሶ ማች። እኔ በሁለቱ ጸብ ምን ተረዳው፣ በጆን ዳንኤልና በጆሲ ምንም ደጋፊ እንደሌሉ ነው ያየሁት እና በጣም ገርሞኛል። ሁሉም በቃ ለጆን ዳንኤል ነው የሚደግፈው። አንዱም ብሎታል እኮ ጆሲ የራሱን ፋሚሊ ከመፍጠር ይልቅ አንዱ ቲክቶከር ጋር ሄዶ ማሽቃበጥ ነው የሚቀለው ምናምን ብሏልና ጆሲ አሁን የራሱን ቤተሰብ መፍጠር አለበት። ቲክቶክ ላይ እኮ አንድም ሰው እየደገፈው አይደለም። በሁለቱ ጸብ መሀል ኮመንት ላይ በቃ እሱን ነው እንትን የሚሰድቡት ጆሲን እንጂ ጆን ዳንኤልን ምናምን አይናገሩትም። እና ጆሲ ደግሞ ይኸው ስቶቭም ጨምሮ እያለ ነው፣ ፍሪጅ ብቻ አይደለም የተሰጠኝ እያለ ነው። እኛ ግን አላወቅም ነበር ስቶቭ እንደተሰጠውና ያው ከዚህ በኋላ አድርጉ እያላችሁ ነው። ይህ መልእክት ለአንተ ለራስ ለጆን ዳንኤል ነው። ፕሊዝ ተወኝ፣ አልደርስብህም። ምክንያቱም ላይክ ያረከውን ታውቃለህ፣ ያረከኝን ታውቃለህ። እኔ የምር እኔ እናንተ ከተዋወቅንበት ቀን ጀምሮ እስከ ትላንትናው ሰዓት ድረስ የምር በድዬ ከሆነ እግዚአብሔር ይኸው በሚያየው እግዚአብሔር ይቅጣኝ፣ አሁኑኑ ይቅጣኝ። የምር እኔ ጆሲ አሳዘነኝ። በቃ ሁሉም ከጆን ዳንኤል ጎን ናቸውና ማንም ደጋፊ የለውም። እኔ በጣም አሳዘነኝ የምር በቃ የምር ነው የምልህ። አንተም በድለኸኝ ከሆነ ታውቀዋለህ፣ ደግሞ ያረከኝን በድለኸኝ ከሆነ ደግሞ ፈጣሪ የእጅህን ይሰጣል። እመነኝ። ሌላ እንዲህ በዚህ ገብቶ በዚህ ላይ ቤት ተሰጥቶ ምንም አይነት ነገር አላወራም፣ ግን እግዚአብሔር የእጅህን ይሰጣል። በቃ ላይክ እንታታው። አልደርስብህም፣ እንዳትደርስብኝ አለቀ በቃ። እኔም ህይወቴን እኖራለሁ፣ አንተም ህይወትህን ትኖራለህ። አትድረስብኝ፣ አልደርስብህም። ዛሴት ዚስ በጣም በቃ ሰላም የሆነ ነገር። ሲጀምር በምንድን ነው የተጣሉት ጆን ዳንኤልና ጆሲ? በጣም ጓደኛሞች አልነበሩ እንዴ? ምንድን ነው የተፈጠረው? ፋሚሊ የዛሬ ቪዲዮአችን ይሄን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። በቪዲዮ ላይ ሐሳብ አስተያየት ካላችሁ ኮሜንት ላይ መጻፍ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። ይመቻችሁ።